የተዘጋብህን የመልካም በር ሁሉ አላህ Subhanahu Wa Ta'ala እንዲከፍትልህ ትፈልጋለህ? ጭልምልም ያለብህን ነገር ሁሉ አላህ ብርሃን በብርሃን እንዲያደርግልህ ትፈልጋለህ? እንግዲያውስ ከፈለክ እነዚህን ሶስት ነገሮች ልብ ብለህ አድምጠኝ። እነዚህም ሶስት ነገሮች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። አንድ ሰው ይናገራል፣ የምቀርበው ባለሀብት ነበርኝና ወደኔ መጥቶ መሐመድ በህይወትህ ደስተኛ መሆን ከፈለክ እነዚህን ሶስት ነገሮች ልብ ብለህ አድምጠኝ፣ እናም በህይወትህ ውስጥ አጥብቀህ ተግብራቸው አለኝ። ሰላትን ወቅቱን ጠብቀህ ስገድ። ሁሌም ቢሆን ሰላት የምታዘገይ ከሆነ ኢዕለም ወቅ أن أمورك يتأخر የምትፈልገው ነገር ሁሉ ወደ ኋላ ይቀራል። ሁለተኛው ነገር ወላጆችን አደራ ተንከባከብ ሲል ነገረኝ። ኡፍ እጭ አትበላቸው፣ እነሱ ላይ ድምጽህን ከፍ አታድርግባቸው፣ ባጠፋ ቁጥር ይቅርታን ጠይቃቸው። ሶስተኛውን በይበልጥ ልብ ብለህ አድምጠኝ፣ በድብቅ ከሚሰራ ወንጀል አደራ ነፍስህን ጠብቃት። ይህ በድብቅ የሚሰራ ወንጀል ህይወት ውስጥ ያለውን ምኞትህን፣ ሐሳብህን፣ አላማህን እንድታሳካ የሚረዳ በድብቅ ከሚሰራ ወንጀል ስትረቅ ነው ሲል ነገረኝ።